በሳምንቱ ተመልሻለሁ። እንዴት ናችሁ? አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። እንግዲህ ሰብስክራይብ ማድረጋችሁ፣ ላይክ፣ ሼር ማድረጋችሁን ይሄን ቪዲዮ እንዳትረሱ። እስኪ ወደ ቪዲዮዎቹ እንሂድ። አለዚያ ካዩ ማተብ አለኝ እኔ አውልቄ አላውቅም። ለምን ከተባለ አንደኛ የጎዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ በአገልግሎቱም ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለህ፣ ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለኛ በጣም እጅግ አትራፊ ሆኗል። እንግዲህ እንደሰማችሁት ነው። ማህተቡን የማያወልቀው ማህተቡን አንገቱ ላይ አድርጎት የሚዞረው እሱ መናፍቅ ነው። ግን ይህንን ነገር አድርጎ የሚዞረው ብዙ ሰዎችን ታርጌትድ ያደርጋቸውን ሰዎች ታርጌት ያደርገው እነማንን ነው? ይህንን ማህተብ አንገታቸው ላይ የሚያስሩ ሰዎች ወይም ደግሞ ኦርቶዶክሳውያኖችን ታርጌት አድርጎ ወደ ሲኦል ወደ መጥፎ ስፍራ ለመውሰድ እንደሚያሳስትበት ነው እንግዲህ የተናገረው። ስለዚህ ማህተብ ያሰረ ነጠላ የለበሰ ሁሉ ኦርቶዶክስ አይደለም የምንለው ሁልጊዜም በምክንያት ነው። ከዚህ በላይ እንግዲህ የተሳሳተ ነገር አላውቅም። እኔ ወንጌልን እውነተኛ የሆነ ወንጌልን እንሰብካለን የሚሉ ሰዎች ልክ እንደ ሐዋርያቱ እንደነ ጴጥሮስ እንደነ ጳውሎስ እውነቱን ተጋፍጦ እስር ይምጣ ዱላ ይምጣ ሞት ይምጣ ተጋፍጦ እውነት ለምን እንደማይሰብኩ አላውቅም። በማሳሳት የምታስተምረው ትምህርት ምን አይነት ፍሬ እንደሚያፈራልህ። ምክንያቱም ውሸት ከሆነ ውሸት ደግሞ የዲያብሎስ ነው። በውሸት የምታስተምረው ትምህርት ለዲያብሎስ እንጂ ለክርስቶስ እንዳልሆነ ግልጽ ነው። ምክንያቱም ክርስቶስ የእውነት አምላክ ስለሆነ ማለት ነው። በውሸት አጭበርብረህ የምትወስዳቸውን ሰዎች በሙሉ በእነሱ ነፍስ አንተ እንደምትጠየቅ ደግሞ ይህንንም እንግዲህ በዚህ አጋጣሚ ልነግርህ እወዳለሁ። እና ይህንን ሰው የምትከተሉ ሰዎች እንድታስቡበት ነው የምነግራችሁ። ታርጌት አድርጎ ነው እናንተ ጋር የሚመጣው። ወደዛ ወደሚፈልገው ስፍራ እናንተን ለመውሰድ ታርጌት አድርጎ የሚመጣው ብዙ ኢአማንያን ወይም ደግሞ አሕዛብ በኢትዮጵያ ውስጥ በሚሊዮን የሚቆጠሩ ሰዎች እያሉ ክርስቶስን የሚያምኑ እሱ ጭምር ያገለግልባት የነበረች ቤተክርስቲያን ኢየሱስ የሚለውን ስም የሰማባትን ቤተክርስቲያን ለማፍረስ እንጂ በዚህ ያህል ጥረት የሚሄደው ክርስቶስን ለመስበክ ስለ ክርስቶስ አምላክነት ለመናገር ቢሆንማ ብዙ ሚሊዮኖች ኢአማንያን ክርስቶስን አምላክነቱን ያልተቀበሉ ሰዎች ኢትዮጵያ ውስጥ አሉ። ለነሱ መስበክ ይችል ነበር። ስለዚህ ታርጌት የተደረጋችሁ ሰዎች ራሳችሁን እንድትጠብቁ ነው የምነግራችሁ። በዚህ አጋጣሚ ወደ ቀጣዩ ቪዲዮ እንሂድ። በእውቀቱ ስዩም ስለ አገልጋይ ዮናታን አክሊሉ በፌስቡክ ፔጁ ላይ እንዲህ ሲል ከትቧል። ጉንዳን የቺስታ ወይም የድሃ ምሳሌ ሆኖ አያውቅም ይላል። እውነት ለመናገር አገልጋይ ዮናታን አክሊሉ የተናገረው ቃል ድሃ ጥቁር ጉንዳን ነው ሲል ተለዋጭ ዘይቤ ነው። ምንም ማለት አይደለም፣ ተለዋጭ ዘይቤ ነው። ለምሳሌ በጥንካሬ የሚታወቅ ሰው ካለ እገሌ እንደ አንበሳ ጠንካራ ነው እንላለን። ይህንን በተናገርንበት አንደበታችን እንቅልፋም የሆነ ሰውም ካለ እገሌ እንደ አንበሳ እንቅልፋም ነው ማለት እንችላለን። ለምን ከተባለ ከአራዊቶች ውስጥ ብዙ ሰዓት የሚተኛው አንበሳ ስለሆነ፣ እዚህ ጋር የተጠቀምነው እንደ አንበሳ እንቅልፋም ነው ስንል አነጻጻሪ ዘይቤ ነው። ስለዚህ ዘይቤዎችን አገባባቸውን ብናውቅ መልካም ነው እላለሁ። ዮናታንም ድሃ ጥቁር ጉንዳን ነው ብሎ ሲናገር ከንክሻው ጋር የተያያዘ መሆኑን እንድታውቁ በጌታ ፍቅር አሳስባለሁ። ይህ በእውቀቱ የሚባለው ግለሰብ ሃይማኖት የሌለው ነው። ከዚህ በፊት ተክለ ሃይማኖት አንድ እግሩ ተቆርጦ 6 ክንፍ ከሚሰጡት አንድ ጥሩ የወርቅ እግር ቢሰጡት መልካም ነው እያለ የወንጌል አማኞችንም እየተነሳ እንደዛ ሁሉንም የሚሰድብ ነው። ስለዚህ ውስጡ ያለው መንፈስ እኔ ጥሩ ነው ብዬ አላምንም። ስለዚህ አሁን ዮናታን ከዚህ በፊት ጊዮርጊስ ተገዘገዘ ሲባል ኦ አሉ። አሁን ደግሞ እቺን ቀነጫጭባ መጡና ተሳደባሉ ኦ አሉ። አሁን ዮኒን የምመክር ምንድነው ስለ አቡነ ተክለ ሃይማኖት ተቅማጥ ነገራቸውና ርዕስ እንዲቀይሩ ብታደርግ መልካም ነው። በመጀመሪያ አንድ ሰውን ትክክል ነው ብሎ ለመናገር ሌሎች ሰዎችን መተቸት አይጠበቅበትም። እና መናገር የፈለግከው በእውቀቱ ስዩም ስለተናገረው ነገር ከሆነ ስለ በእውቀቱ ስዩም ተናግረ መሄድ ትችል ነበር። ግን ሁልጊዜም ቢሆን የቤተክርስቲያን ጥላቻ ስላለበት ቤተክርስቲያንን ሳትናገር ቅዱሳንን ሳትሰድብ ቪዲዮ አትሰራም። በነገራችን ላይ ራሱ ዮናታን ጥቁር ጉንዳን ያልኩት ራሴን ነኝ። በሰዓቱ አንተ በገለጽከው አባባል ችስታ ስለነበርኩ ራሴን ነው እንደዛ ያልኩት ብሎ የተናገረው ሰውዬ እያለ አንተ እሱ ማለት የፈለገው በተለዋጭ ዘይቤ እንዲህ ነው እንደዚያ ነው እንደውም ጭራሽ አንበሳ እንቅልፋም ነው እንላለን። አንበሳ እንቅልፋም ነው ተብሎ ተወርቶም ተተርቶም አያውቅም።
ሊሆን ይችላል ዋቴቨር። ግን አንበሳ በጀግንነቱ እንጂ በእንቅልፋምነቱ ተነስቶ አያውቅም። ተለዋጭ ዘይቤ ብለህ ያነሳው ነገር ራሱ ዮናታ ጥፋት እንኳን ከሆነ ከተሳሳትኩ እንኳን ይቅርታ ያለበትን ጉዳይ አንተ ግን ከማሽቃበጥ የተነሳ እሱ መናገር የፈለቀው ተለዋጭ ዘይቤ እሱ እኮ ተለዋጭ ዘይቤ ነው የተናገርኩት አለ ራሴን ነው ያልኩት እኮ ነው ያለው ብራዘር። እና አንዳንድ ጊዜ የሆነ ስናሽቃበጥ ራሱ የሆነ በልክ ብናደርገው አሪፍ ነው። ከዛ ውጪ ግን ቤተክርስቲያንን እንደው ዮናታንን ለመደገፍ ብለህ ቤተክርስቲያንን መናገር ቅዱሳንን መስደብ አንተ እንዳልከው አቡነ ተክለ ሃይማኖትን ጭራሽ እሳቸውን እንደው እንደሆነ የማዕበል ማስነሻ ወይም ደግሞ ሰዎች ወደ መጥፎ ነገር መምሪያ አድርገህ ማስነሳት በጣም ያሳዝናል። ግን ይሄ መጥፎ ስሜት ይሄ ኔጌቲቭ ኢነርጂሽን ብትቀንሰው ራስህ ነህ የምትጠቀመው እንጂ እኛ የምንጎዳው ነገር የለም። ቅዱሳንን በመስደባ አንተ እንጂ የምትጠየቀው እኛ አይደለንም። ስለዚህ ራስህን ፕሮቴክት ብታደርግ እንደ እግዚአብሔር ቃል ብታኖረው ራስህን መልካም ነው እልሃለሁ እንደ ምክር። ኤኒዌይስ ወደ ቀጣይ ቪዲዮ እንሂድ። ቆይ እባክህ በመንፈስ ጎንደር ጎጃም ልግባ። ሹና ካቶራ ዳዛታታታ ሻላላ ባጋፎሳ ማታታራፌ ዲያማስ ጉዳዩ መንፈሳዊ ነው። ሰሜንን አሁን አስለቀቃል። በሰሜን ክልል ላይ የሚሰራ አካልን ተረጋግጠዋል። ዘንዶን ረጋግጠዋል። መተቱን አፈራርሷል። ደም አፋሳሹን ወገዋለሁ፣ አቃጥለዋለሁ። በቃኝ ልሂድ ከዚህ ውስጥ አውጡኝ ልሂድበት። ካታቦ ሳካማታ አገር እየፈታው ነው። ከተማ እየፈታው ነው። በዛ ከተማ በዛ ክልል ላይ ያለ የደብተራ የጥንቆላ የአስማት አሰራር ላይ ከጄፔስ ከቦሌ እሳት ልቀያል። ደም ሬሳ በሬሳ ሳረግ ወይኔ እኔማ ሬሳ ላይም ብላ እኮ ነው የመጣችው። ወይኔ አንተ ምንድን ነው የምታደርገው? አንተ ምንድን ነው ስራ? እኔ ሰው መግደል፣ ትዳር ማበላሸት፣ ብራቸውን በላሁት። ብሯን በልቼ ባዶዋን አድርጋለሁ። ሰው አስነሳባታለሁ። ሰው እንዲህ ጠላት ነው የማደርገው። ወይኔ ብሯን ባዶ አስቀር። የውጭ ፕሮሰስ ጀመረ፣ ዘጋሁት። እኔ አማቿ ነኝ። እኔ ግን ፕሮፌትዬ እንደ ሀሳብ ከአዲስ አበባና ከደቡብ ክልል ወጣ ብትሉ አሪፍ ነው። በአካል ሄዳችሁ ሰው አሁን እንዳልከው ሰሜን ክልል ያው እቺ ቤተክርስቲያን የፈረደባት እስኪ ነው በአካል ሄድ ብለህ እዛ እንዳልከው ደብተራውን አለ ያልከውን ዘንዶውንም ሄደ እንደ ሀሳብ እዛ ሄደ ብትሰባበራቸው ብትወጋቸው መልካም ነው ብዬ አስባለሁ። እንደ ሀሳብ ነው። ግን በጣም የሚገርመኝ ከደቡብ ክልልና ከአዲስ አበባ የማታልፉት ነገር ከደቡብ ክልል ወደዚህ ከዚህም አንዳንዴ እንደው እንትን ሲኖር እንደ ቫኬሽን ነገር ወደ ደቡብ ክልል ወጣ የምትሏት ነገር እንደው ቀየር አድርጋችኋት ወደ ሌላም ክልል እንዳልክ ወደ ሰሜኑም በአካል ወደ ሌላውም አካባቢ ወደ ጉምዙም ወደ አፋርም ምናምን ዞር ብትሉ ለእናንተም መልካም ነው ብዬ አስባለሁ። ግርም እኮ ነው የሚለኝ ጭላሽ ግርም እኮ ነው የምትሉኝ። ጭራሽ በክልል ደረጃ አድርጋችሁ ያሳዝናል። እና በተሻለ መጠን ፕሮፌትዬ እንትን ብታደርግ መልካም ነው። አማራ ክልል ነው ያልከው፣ ሰሜን ክልል ሄደ እንደው ስቴዲየም ነገር ፕሮግራም አድርገህ ብትሰብክ መልካም አይመስልም? እንዴት ነው? እስቲ እንደ ሀሳብ ልስጥና ሳትረሳው ይሄን ነገር በዚህ አጋጣሚ ቢደርስ ቪዲዮ ደስ ይለኛል። ለማንኛውም ወደ ቀጣይ ቪዲዮ እንሂድ። ሹራብ የለበስከው ተነስ። አግብታል? ለምን? እንፉን የማፍ አላገባ? አዎ። ለምን? አማፍጣሬ ማምቡ ለጋቲንቴ ፎፊኮ ቴፍ እንደነኝ ምርድ ያለው አማኒ ራሴን አልቻልኩም ለዚህ ያደረገው ለምንድን ነው እግዚአብሔር በሱ ዘመን ላይ የተሰራ እንዳያገባ ሰው እንዳይሆን እንዳይሳካለት የተሰራ አጥር አፈረስኳል። አሜን 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 ሃሌሉያ።
ሰንሰለት ሲወድቅ አየሁት። አሜን። ይኸውልህ ሁል ጊዜ የምታስበው እንደማታገባ ትልቅ ሰው እንደማትሆን ሁሉ ነገር ተድበስብሶ እንደሚቀር የምታስበው ማይንድ ውስጥ ይሄን ወሰድኩት። አሜን አሜን። ለሱ ስከፍተው ውሰደው። አሜን። የትልቅነት በራችሁ ተከፈተ። አሜን ሃሌሉያ። አሜን። ቢታቱፋ ሰኪባ አሜን። ሊብራፌዲያ ባቦሳ አሜን። ታተከተከ አሜን አሜን አሜን። ከፍቼልሃለሁ። አሜን። ተባርከሃል። አሜን። በትዳር ተባርከሃል። አሜን። በስራ ተባርከሃል። አሜን። በስኬት ተባርከሃል። አሜን። ይሁን አለ ሆነ። እኔ ከሁሉም የተመቸኝ መጨረሻ ላይ አማርኛ መናገሩ ነው። ሰውየው ሆነ ብሎ አማርኛ መናገሩ ተመችቶኛል። ከዛ ውጭ ግን እንደው ዛሬ እንደው ጠምጄሃለሁ፣ ይቅርታ አድርጉልኝና ፕሮፌትዬ አንድ የምጠይቀው ነገር አለ ለአንተ። ምንድን ነው መሰለህ? እግዚአብሔር ይሄ ሰው ያለበትን ነገር የተለያዩ ነገሮች እንደዚህ ሆነ ብሎ ሲነግርህ ምን ነው ኦሮምኛ ቋንቋ እንደው ሁሌ ልሳን ስትናገር ሰማሃለሁ። በዚህም በመሀልም የሆነ ነገር ስትል ነበር። ልሳን ግን በመጽሐፍ ቅዱስ እንዴት ነው ቋንቋ ነው? ሐዋርያት የተለያየ ቦታ ላይ ሄደው ወንጌል ለማስተማር የተሰጣቸው የሌሎችን ይሄንን ቋንቋ መናገር የማይችሉ ሰዎች የነሱን ቋንቋ እንዲናገሩ ነው አይደለ? እንደዛ ነው እንግዲህ እኛ የምናውቀው መጽሐፍ ላይ። አንተ ግን አሁን እግዚአብሔር ይሄ ሁሉ ስለሱ ይሄ ሁሉ ነገር ከነገር እንዴት ኦሮምኛ ቋንቋ እንድትናገር ማድረግ እንደከበደው ነው ያልገባኝ። ማለት አስተርጓሚ እንዴት እንዳስፈልገ አልገባኝም። በልሳን የሆነ ነገር አይ እኔ ፕሮፌት ግን እኔ ያው ቅድምም እንዳልኩ እንደ ሐሳብ እቺ የልሳኗ ነገር ትርጉም ቢኖራት አሪፍ ነው ብዬ አስባለሁ። ያው ብትተረጉም ለማንኛውም ግን እግዚአብሔር ቋንቋውን ጸጋውን ሰጥቶ መናገር ባትችል አሁን ላይ ኦሮምኛ ቋንቋ ብትማር ለአንተ አሪፍ ነው ብዬ አስባለሁ። እንደ ሐሳብ ነው እንደ ሐሳብ። ለማንኛውም ወደ ቀጣይ ቪዲዮ እንሂድ። የሌላው ጉልበት ለእናንተ እንዲሰራ ማድረግ ነው። አሁን እዚህ ቤት ባለስልጣን ብሆን ያን ወንበር አምጣ። አሁን ቃል ብቻ ነው የኔን ጉልበት ተጠቅሞ ወንበሩ አይመጣም፣ የሱን ጉልበት እንጂ። እንድትኖሩ እግዚአብሔር የፈለገው ከናንተ በሚወጣ ጉልበት ለናንተ እየሰራችሁ ሳይሆን ስልጣናችሁን ተጠቅማችሁ የሌላውን ጉልበት ተጠቅማችሁ እንድትኖሩ። ባላቦ ቢሆን የሚያልፍለት የቀን ሰራተኛ ነው ኢትዮጵያ ውስጥ። እኔ ብለው ግን ያው እንግዲህ እሱ ጋር መልካም ወጣት ለመሆን ሄዳችሁ የምትማሩ ሰዎች ትንሽ አሰብ ብታደርጉ መልካም ነው። ምክንያቱም የሰው ሰርተህ እንድትለወጥ ሳይሆን በሰዎች አቅም አንተ የሰዎችን ነገር እንድትወስድ ስልጣንህን ተጠቅመህ አይሮን ነው። እኔ ለባለስልጣን ይሁን ይህንን ነገር ያስተላለፈው ወይም ደግሞ በማንኛውም ሁኔታ ውስጥ የሆነ ስልጣን ካለ እዛ አካባቢ ያሉትን ሰዎች በሙሉ ተጠቅመህ አንተ የምትፈልገውን ነገር ማድረግ እንደምትችል ነው ኢንቴንሽኑ የተናገረው። ምክንያቱም በስልጣን ስላለ በዛ ነገር ተጠቀም ነው። ስለዚህ እግዚአብሔር ደግሞ እንደዛ አላለም። እንግዲህ መጽሐፍ እንደዛ አይልም። ከመጽሐፉ ጋር ሆድና ጀርባ የሆነ ሀሳብ ነው ሲያወራ የነበረው። ከዛ ውጪ እንግዲህ በላብ ቢሆን ኖሮ እንደ ቀን ሰራተኛ የሚያልፍለት የለም ማለት። መጽሐፍ ደግሞ እንግዲህ የፊትህን ወዝ ትበላለህ ይላል። እኔ አይደለም ያልኩት መጽሐፉ ነው የሚለው፣ የያዝከው መጽሐፍ ማለት ነው። ስለዚህ እንዴ ነው ክላሽ አያደርጉም ወይ እነዚህ ነገሮች? ፓስተር ክላሽ አያደርጉም ወይ እነዚህ ነገሮች? እንደው አንዳንዴ ያው ሜቢ ይሄ ቪዲዮ ትንሽ ቆየት ሳይል አይቀርም፣ ግን ከ5 ዓመት በኋላ ካስተካከልኮ ብትነግረን ደስ ይለናል። ያው ብትነግረን ደስ ይለናል። ለማንኛውም የዛሬ ቪዲዮዎች እነዚህን ይመስላሉ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ነው የምጠይቃችሁ። ከዛ ውጪ መልካም ሳምንት።